እኛ ሙስሊሞች አላህን የምንገዛው ለምንድነው ለሱ የምናቀርበው ዒባዳ ለሌላው አካል ማናቀርበው እሱም ብቻ መርጠን የምናመልክበት ምክንያቱ ምንድነው ከተባለ ወደዛ እንገባለን ማለት ነው። አንደኛውና የመጀመሪያው ምክንያታችን እኛ የአላህ ባሮች እርሱ ደግሞ የኛ ጌታ በመሆኑ ምክንያት ነው። ባሪያ ጌታውን ሊያመልክ የጌታውን ትእዛዝ ሊፈጽም ይገባዋል። እኛ ደግሞ ባርነታችን ለአላህ ነው። አላህ ደግሞ የኛ የሁላችንም ምንድነው ጌታ ነው። በዚህ ምክንያት ነው አላህን ብቻ የምናመልከው። አንዱ ነጥብ ይሄ ነው። ቁርአን ምን ይላል በዚህ ጉዳይ ላይ ከተባለ በሱረቱል በቀራ ምዕራፍ 2 ላይ በግልጽ ይናገራል። ቁጥር 21 ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን ተገዙ። ሰው ሊገዛ የሚገባው ማንን ነው ማለት ነው? ጌታውን ነው መገዛት ያለበት። ጌታችሁን ተገዙ። የቱ ጌታ? ሁሉም የራሱን እየመረጠ ከሌ ጌታ ነው ብሎ የሚሰብክ ከሆነስ ይሄ ጌታ ተብሎ የተገለጸው የቱ ነው ሲባል አለዚ ኸለቀኩም ያ እናንተን የፈጠራችሁ የሆነው ወለዚነ ሚን ቀብሊኩም እነዚያንም ከናንተ በፊት የነበሩትን የፈጠረ የሆነውን ጌታ ተገዙት ለዓለኩም ተተቁን እሱን ትፈሩና ትጠቀቁ ዘንድ ይላል። ስለዚህ አላህን ስንገዛ አንዱ ምክንያታችን እርሱ የኛ ጌታ እኛ ደግሞ የሱ ባሮች ስለሆንን ነው። ባሪያ ደግሞ ጌታውን የፈጠረውን ሊገዛ ይገባል። ያልፈጠረውን ከመሬት ተነስቶ እከሌ የኛ ጌታ ነው ያለውን አይደለም ሊያመልክ የሚገባው የፈጠረህን። ከአላህ ሌላ ደግሞ ፈጣሪ የለም። በሌላም ቦታ እንደዚሁ በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ ፈዛሊኩሙላሁ ረቡኩሙል ሐቅ ይሃችሁ የናንተ እውነተኛ ጌታችሁ አላህ ብቻ ነው ያለው። ማን ነው እውነተኛ ጌታ? አላህ። ፈማዛ ባዕደል ሐቅ ኢላ አልضላል ከዚህ እውነት በኋላ ጥመት እንጂ ሌላ ምን አለ? ፈአና ቱስረፉን ታዲያ ወዴት ትሸሻላችሁ? ወዴት ትዞራላችሁ ይላል።